ኢንጂነር ሆነን ደሞዛችን የቤት ኪራይ አልከፈለልንም። ፓይለት ሆነን ደሞዛችን የምናስበው ቦታ አላደረሰንም። የመንግስት አካላት የሚባሉት ህዝብን ያጫረሱት ሰዎች በአደባባይ መጥተው ሲጨባበጡ፣ በአደባባይ መጥተው የነገሩንን ነገር አልነገርናችሁም ብለው ሲዋሹን ሲቀጥፉን አላየንም። አሁን ደግሞ ሲገባኝ የሰራሁት ስራ ትክክል እንዳልነበር፣ እንደዛ ማሰቤ አግባብ እንዳልነበረ ገባኝ እና ሀሳቤን ቀየር። አንድ የታዘብኩትን ሰሞነኛ ጉዳይ ላይ ሀሳቤን ማጋራት ስለፈለግኩ ነው። ብዙዎቻችን እንደ ህዝብ በጣም ህግ አጥባቂ፣ ወግ አጥባቂ፣ በቅጣት የሚያምን ማህበረሰብ ውስጥ ነው ተወልደን ያደግነው። በልጅነታችን ውሃ ደፋ ተብለን በርበሬ ታጠንናለን። የሆነች ትንሽ ጥፋት አጠፋ ተብለን ሰውነታችን እስከሚቆስል ባልንጋ የተገረፍናለን እና ይሄን ነገራችንን ይዘነው አድገን ለሁሉ ነገር በዱላና በቅጣት የምናምን ሰዎች ሆነናል። ማስተማር የሚባለው ነገር አይቀድምም። ሰዎች ይሳሳታሉ፣ ሰዎች እየተሳሳቱ እያጠፉ እየተማሩ ነው የሚሄዱት የሚለው ነገር ፈጽሞ ከአስተሳሰባችን እየወጣ ያለ ይመስለኛል። አንድ የ30 የ40 ዓመት ሰው የ5 ዓመት ወይ የ4 ዓመት ህፃን ልጅን ሲቀጣ እንደ 30 ዓመት እንደ 40 ዓመት ልክ እንደሱ ጭንቅላት እንዲያስቡ ኤክስፔክት እያደረገ ነው የሚቀጣቸውና እኔ 4 ዓመት የ5 ዓመት ህፃን ልጅ ሆኜ ስንት ጥፋት አጥፍቻለሁ ብሎ ራሱን አይጠይቅም። ይሄ ትልቅ ነገር ይመስለኛል ማስታወስ የሚገባንና ሰሞኑን ብዙዎቻችን እንደሰማነው ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነን ብለው የሚያስቡ ሰዎች ወይ ተጽዕኖ ፈጣሪ የተባሉ ሰዎች የማይሆን አለባበስ ለብሰው የማይሆን ንግግር ተናግረው ማህበረሰብን እሴትንና አስተሳሰብን የሚጣረስ ድርጊት ውስጥ ስለተሰማሩ ታስረዋል የሚል ነገር ሰምተናል። ይሄ ምንም ከፖለቲካ ጋር ወይ ደግሞ ከሎ ኢንፎርስመንት ሰዎች ጋር የሚያቃርን ነገር አይደለም። ሁላችንም የችግሩ አካል ስለሆነ እንደ ማህበረሰብ ሊያሳስበን ይገባል ብዬ ስለማስብ ነው። ፖሊስ ያደረገው ነገር ማህበረሰባዊ እሴትንና ማህበራዊ አስተሳሰብን የሚጣረሱ ነገሮች መስመር ሊይዙ ይገባል፣ ስለዚህ ያጠፉ ሰዎች ደግሞ መታረም አለባቸው ብሎ ይሆናል ያደረገው። ተቃውሞ የለኝም። እሱ የማህበረሰብ ህግ ስለሆነ ህግ የሌለበት ማህበረሰብ ላይ ምንኖር ደግሞ ከሆነ የት ሄዶ እንደሚያርፍ ስለምሰጋ ማለት ነው። ጥያቄ ግን እሱ ላይ ሳይሆን ተቃውሞ መንግስት ለምን አሰረም ሳይሆን የሰዎችን አስተያየት እየሰማው ስለሆነ ነው። ብዙዎቻችን እየተነሳን እንደዚህ ያደረጉ ይገባቸዋል፣ እንደዚህ ተናግረዋል፣ እንደዚህ አድርገዋል፣ ስለዚህ ኃይለኛ ቅጣት መቀጣት አለባቸው ምናምን እያለን ሰዎች ኦፒኒየን እንሰጣለን እና አንዳንዴ ማስተማር የሚባለው እነዚህ ልጆች ምን አማራጭ አቅርበንላቸዋል፣ ይሄ ነገር ትክክል እንዳልሆነ አስተምረናቸዋል የሚለውን ነገር በደንብ ማሰብ ያለብን ጉዳይ ይመስለኛል። ሳወራው እንደዚህ ቀላል ሊመስል ይችላል፣ ግን እንደዚህ እንድታስቡ ፈልጋለሁ። እኛ በልጅነታችን ስናድግ ብዙዎቻችን አንድ ቲቪ አንድ ሬዲዮ ያለበት ሀገር ላይ ያደግነው። አስተሳሰባችን የተቃኘው በነዛ ሚዲያዎች ነው። ኮሌክቲቭ የሆነ አስተሳሰብ ይዘን የመጣ ነው። አሁን ላይ ደግሞ የሚመጡ ልጆች በተለይ እርሊ 20ዎቹ ላይ ያሉ 10ዎቹ ውስጥ ያሉ ቲኔጀርስ ምናምን ኢንተርኔት ውስጥ ነው ያደጉት። ማህበራዊ አስተሳሰባቸው እየተቀዳ የመጣው ከኢንተርኔት ላይ ነው። ትክክልና ትክክል ያልሆነ የሚባለው ነገራቸው የተቀዳው ከኢንተርኔት ነው እና ወደድንም ጠላንም ግሎባላይዜሽን የሚባለው ነገር ዓለም አንድ መንደር ሆናለች የሚባለው ነገር በደንብ አፌክት አድርጎናል። አስተሳሰባቸውና የዓለም መረዳታቸው ከነጮቹ ጋር እየተቀራረበ መጥቷል እና ብዙ ሰዎች ምን መሆን ትፈልጋለህ ሲባሉ በተለይ አሁን ታናናሾቻችን 20 ውስጥና 10 ውስጥ ያሉ ቅድም እንዳልኩት ሁሉም ፌመስ መሆን ነው የሚፈልገው። ታዋቂ መሆን እፈልጋለሁ። በምን ሲባሉ ግን መልስ የላቸው። ተሳድበህ ነው ታዋቂ መሆን የምፈልገው? ባልገህ ነው ታዋቂ መሆን የምፈልገው? ጥሩ ነገር ሰርተህ ነው ታዋቂ መሆን የምፈልገው ወይስ ታለንት አለ? ይህን ጥያቄ ማንም አይጠይቃቸውም። ደግሞ ሲያበላ ሲያዋጣም አይተዋል። እኛ በልጅነታችን ቅድም እንዳልኩት ምን መሆን ትፈልጋለህ ስንባል ዶክተር፣ ኢንጂነር፣ ፓይለት እያለን የመጣ ነው። ከዛ አደግን፣ ተማርን፣ እዛ ቦታ እንደርሳለን ብለን ስናስብ ኢንጂነር ሆነን ደሞዛችን የቤት ኪራይ አልከፈለልንም። ፓይለት ሆነን ደሞዛችን የምናስበው ቦታ አላደረሰንም። ዶክተሮች ሲያቀርቡ የነበረውን አቤቱታ ሰምተናል ሪሰንትሊ እና ይሄ ሁሉ ባለበት ነገር እነዚህ ልጆች ደግሞ በአቋራጭ እንዴት እንደሚኬድ አይተውበታል። በቃ ተሳዳቢ ጋጠወጥም ሆኖ ገንዘብ ሲመጣ ታዋቂ ሲኮን ሲጨበጨብላቸው የመንግስት አካላት ከነሱ ጋር በጥምረት ሲሰሩ የሚፈልጉትን አጀንዳ ለማምጣት የሚፈልጉትን አጀንዳ ሰው ውስጥ ለመጨመር ተመልክተናል እና ባለፈው 4-5 ዓመት
የእኛ ትውልድ ያላየው ምን ጉድ አለ? እናት አባቶቻችን አሁን እስካለንበት ጊዜ እስከሚደርሱ ምናልባት በ40 ዓመት በ50 ዓመት በ30 ዓመት ያላዩት ጉድ ባለፈው 4-5 ዓመት አብረን አይተነዋል። በጣም የሚያስደነግጥ ነበር። እርስ በርስ ተጋለናል። ኮቪድ ነበር፣ ኑሮ ተወደደብን፣ ተጠላላን፣ ክፉ ሰዎች እንደሆንን አወቅን። ይሄ ሁሉ የእኛ ሀገር ህዝብ ነው። ማህበራዊ እሴት ምንድን ነው? የሃይማኖት አባቶች፣ ትልልቅ ሰዎች የምንላቸው ሰዎች አደባባይ ላይ ወጥተው ትልቅ እንዳልሆኑ በጣም ባለጌና ቅሌታም ሰዎች እንደሆኑ አላሳዩንም? የመንግስት አካላት የሚባሉት ህዝብን ያጫረሱት ሰዎች በአደባባይ መጥተው ሲጨባበጡ፣ በአደባባይ መጥተው የነገሩንን ነገር አልነገርናችሁም ብለው ሲዋሹን ሲቀጥፉን አላየንም? ምንድን ነው የምንማረው እኛስ? እነዚህ ልጆች 10ዎቹ 20ዎቹ ውስጥ ያሉት ልጆች ሞራሊቲ የሚባለውን ከየት ነው የሚቀዱት? እኛ የሞራል ምሳሌ ሳንሆን የሞራል ምሳሌ መሆን አለባችሁ ብለን እነሱን የምንገርፋቸው ለምንድን ነው? ያደረጉትን ነገር እኔ ጀስቲፋይ እያደረኩ አይደለም። ይህም በደንብ እንድታስቡ ፈልጋለሁ። የተደረገውን ነገር እቃወማለሁ፣ ግን አንዳንድ ጊዜ ደግሞ ብድግ ብለን ሰዎች ላይ ዱላ መወርወር ሳይሆን በቃ እናስተምራቸው። ይሄ ነገር ትክክል አይደለም፣ እንደዚህ አጥፍታችኋል። 2-3 ቀን አስሮ መልቀቅም ሊሆን ይችላል። ከዚህ በፊት ጆን ዳንኤል የሚባል ልጅ እና ሌሎች ልጆች አየር መንገድ አውሮፕላን ውስጥ ገብተው አንወርድም ብለው ትርምስ አስነስተው ምናምን እስካሁን እስር ቤት ነው ያሉት። እንግዲህ እንደሰማሁት ተፈተው ይሁን አይሁን አላውቅም። እነዚህ ልጆች ወጣት ናቸው። በጉርምስና ዘመናችን ብዙዎቻችን በጣም ስቱፒድ ነበርን። ማይሆን ትክክል ያልሆነ ኦፒኒየን ነበረን፣ ትክክል ያልሆነ ምግባር ነበረን። እያየን እየተማርን እየተስተካከልን መጥተናል። ላጠፋነው ጥፋት ሁሉ እየተለቀምን እስር ቤት ብንከተት ኖሮ ዛሬ ያለንበት ቦታ እንደርስም ነበር። እኔ ራሴም ምሳሌ አድርጌ እናገራለሁ። የዛሬ 5 ዓመት የዛሬ 10 ዓመት የነበረውን አፍርበታለሁ። አሁን ደግሞ ሲገባኝ የሰራሁት ስራ ትክክል እንዳልነበር፣ እንደዛ ማሰቤ አግባብ እንዳልነበረ ገባኝና ሀሳቤን ቀየርኩ። ትክክል ደግሞ የሚባል መንገድ ላይ የመጣሁ ይመስለኛል። አላውቅም። አሁንም እየሳትኩ ሊሆን ይችላል ወደፊት ሳስቡ እና አንዳንዴ ኮርኩሞ ሰዎችን በማድቀቅና በመስበር ሳይሆን ለውጥ የሚመጣው እንዲማሩ የሚያደርግ ከስህተታቸው እንዲታረሙ የሚያደርግ ቅጣት በመቅጣት ሊሆን ይችላል እና በፖሊስ ስራ ውስጥ አልገባም፣ እውቀት የለኝም፣ የሚበጀውን ያውቃል ለሶሳይቲ ብለው ያስባሉ ፖሊስ ወይ ደግሞ የመንግስት አካል። እንደዚህ ቢያስቡ ለሁላችንም የሚጠቅም ነገር ነው ብዬ ስለማስብ ነው። ይሄ ፖለቲካ አይደለም። ይሄ መንግስትን መደገፍ መቃወም አይደለም። ግን ሁላችንም ሊያገባን ይገባል። ከበታቾቻችን ጋር ወይ ደግሞ ከታች ከኛ በታች ያሉት የሚመጡት ትውልዶች ምን እያቆየንላቸው ነው? እንደ ሀገር እንደ ማህበረሰብ ትክክል ምንድን ነው፣ ሞራሊቲ ምንድን ነው የሚለውን ነገር ምን እያስተማርናቸው ነው ብለን ማሰብ ይገባናል ብዬ ስለማስብ ነው። ስላያችሁኝ አመሰግናለሁ። ጊዜያችሁን ሰጣችሁ ስላዳመጣችሁኝ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ሼር አድርጉት። ማነሳችሁ ሀሳቦች ይኖራሉ በተከታታይ ከዚህ በኋላ እንደዚህ ያለ ፎርማት ከተመቻችሁና ሰብስክራይብ ብታደርጉልኝ ደግሞ ምስጋናዬ በጣም የላቀ ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ይመቻችሁ።